ጤና ይስጥልን ተስፋዬ ነኝ ከዘቱትራል አካዳሚ የአፋን ኦሮሞን በአማርኛ እየተሰጠ ያለው ትምህርት ነው። ዛሬ የቤተሰብ ዙሪያ የተሰጠ የነበረው ቪዲዮ ወይም ሌሰን ዛሬ የመጨረሻው ፓርት ይሆናል። ከዚህ በፊት ቤተሰብ አባላት ምን እንደሚባሉ በኦሮምኛ እንዴት ሰላምታ እንደምንጠይቅ እና ተጨማሪ ሌሎችንም ጥያቄዎች እንዴት መጠየቅ አብረን አይተናል። እነዚህን ለማየት ከፈለጋችሁ ከነዛ ቪዲዮዎች ማየት ትችላላችሁ። ዛሬ የመጨረሻውን ጥያቄዎች እና ከቤተሰብ ጋር በተያያዘ ልንነጋገራቸው የምንችላቸውን የተወሰኑ ጥያቄዎችን እንጠይቃለን። አብረን እንቆያለን። ቤተሰብ ማቲ በኦሮምኛ ማቲ እንደሚባል አይተናል። አንዳንድ ጥያቄዎችን እንጠይቃለን። ወንድምህ ደህና ነው ብለን ስንጠይቅ ኦቦሌሲኬ ነጋዳ ነጋ በፈያም ተክተን ኦቦሌሲኬ ፈያዳ ብለን መጠየቅ እንችላለን። ኦቦሌሲኬ ፈያዳ ኦር ኦቦሌሲኬ ነጋዳ። ኦኬ ወንድምህ አለ ኦቦሌሲኬ ጅራ ኬ እዚህ ጋር ኦሬዲ ታውቃላችሁ። by this time ኬ ያንተ ማለት ነው። ኦቦሌሲኬ ጅራ እህትህስ ኦቦሌቲን ኬሆ ስንናገር ፋስ ኦቦሌቲን ኬሆ ነው የምንለው። ሲጻፍ እንደዚህ ተበታትነው ይጻፋል። ኦቦሌቲን ኬሆ ብለን እናገራለን። ስናገር በጣም ይሰበሰባል በንግግር ላይ እንደማንኛውም ቋንቋ ማለት ነው። እህቲስ በአንድ ቃል ነው። ኦቦሌቲን ኬሆ አንተ እንዴት ነህ? አቲ አካሚ ይሄንን በመጀመሪያ ቪዲዮ ላይ በደንብ አይተናል። ሰላምታ በሚል ርዕስ ስር እንደ ሰላምታ እንደምንጠይቅ ማለት ነው። ይሄ ሰላምታን ከመጠየቅም በተጨማሪ ሌላ ጥያቄንም መጠየቅ እንችላለን። አካሚ ያንተ እምነት ምንድነው? በዚህ ላይ ምንድነው እምነት? በዚህ ላይ ያንተ አቋም ምንድነው? አተካሚ አቲ ኤስተጅርታ አቲ ኤሰርዳበታ የት ጋ ነው ያንተ ሐሳብ ብለንም ለመጠየቅ አተካሚ ብለን መጠየቅ እንችላለን። አንዴ ማንጅራ አንተስ ብለን ስጠይቅ እንደዚህ ነገሮች መጠየቅ እንችላለን ማለት። አንተ እንዴት ነህ? ደህና ነህ? አንተ እንዴት ነህ? ደህና ነህ? አቲ አካሚ ነጋዳ አቲ አካሚ ፈያዳ አቲ አካሚ ነጉማ አቲ አካሚ ፈዩማ። እነዚህ ሁሉ እንደሚቻል በመጀመሪያ ቪዲዮአችን ላይ አይተናል። ወደ ተመልሳችሁ ብታዩ ማጠናከሪያ ይሆንላችኋል። እኔ ደህና ነኝ አመሰግናለሁ። አኒ ነጋዳ ገለቶሚ አኒ ነጋኮቲ ገለቶሚ አኒ ነጋዳ ገለቶሚ አኒ ነጋኮቲ ገለቶሚ አኒ ፈያዳ ገለቶሚ አኒ ፈያኮቲ ገለቶሚ። ነጋ የሚለው እዚህ ጋር ከኮንቴክስት አንፃር ነጋ የሚለው ከሰላምታ ጋር ይያያዛል። አኒ ነጋ ኮቲ ገለቶም ስቲል ይባላል። ነገር ግን ሌላ ኮንቴክስት ይዞ ሊመጣ ይችላል። በሌላ ንግግር ውስጥ ሞር ኮንቴክስት ሊይዝ ይችላል። አገር ቤት እንዴት ነው ብዬ አካሚ። እነዚህ ኮመን የሆኑ የቤተሰብ ጥያቄዎች ናቸው። ስንገናኝ ከሰላምታም ዋናዎቹ ናቸው። አገር ቤት እንዴት ነው ብዬ አካሚ። አገር እንዴት ነውና አገር ቤት እንዴት ነው በአማርኛ የተለያዩ ትርጉም ሊኖራቸው ይመስለኛል። ብዬ አካሚ በኦሮምኛ ሁለቱንም ትርጉም ይይዛል። አማርኛ አገር እንዴት ነው፣ አገር ቤት እንዴት ነው። አገር ቤት እጄ ቢመጣ ብዬ አካሚ ብሎ አንድ ሰው ቢጠይቀኝ ስለ አገር ቤት እየጠየቀኝ ነው። ስለሌላ ሀገር ደግሞ ስናወራ የሀገር እንዴት ነው ብሎ ቢጠይቀን ብይሱን አካሚ ብሎ ይጠይቀኛል። ኖት necessarily አገር ቤት አይሆንም ማለት ነው። ስለዚህ እንደ ኮንቴክስት ይለያያል።
ማቲን አካሚ ማቲ ቤተሰብ እንደሆነ አይተናል ከላይ ባለው ርዕስ ውስጥም ቤተሰብ ነው ማቲን አካሚ ቤተሰብ ስንጠይቅ የምንጠይቀው ኢጆሌን አካሚ ይቅርታ እዚህ ጋር አይ ሚስ አደረኩኝ ኢጆሌን አካም ስቲል አባባሉ ትክክል ነው ለጥያቄ ግን ሞር የሚሆነው አካሚ ብንል ነው ትክክለኛ ኢጆሌን አካሚ ትክክል ይሆናል ፎርማል የሆኑ አከማዴ ይት እንደነሽ ወዘሪት እንደነሽ ወዘሮ እንደነሽ ለምንቀርባቸው ሰዎች ኦቦ አካም ከጋሼ እንደነ አዶነው ጋሼና ኦቦ አብሮ የሚሄዱ አይመስለኝም ግን ኦቦ አካም ኦቦ ፎርማል ለሆኑ ጥያቄዎች ናቸው ጋሼ ኦቦ አቶ ኦቦ አዴና ኦቦ በፎርማል ሴቲንግ በፊት እንዳየነው ወዘሮ ወዘሪት እና አቶ የሚል ትርጉም አላቸው ኦቦ አቶ ነው ኦቦ ወከነባን ኦቦ ኩማ ደመቅሳ የመጣልን ስም ስለሆነ ነው ይቅርታ አቶ ኩማ ደመቅሳ ማለት ነው ኦኬ አድ ጥሩነሽ ዲባባ ወዘሪት ጥሩነሽ ዲባባ ወዘሮ ጥሩነሽ ዲባባ ማለት ነው ነገር ግን በካልቸራሊ በፊት እንዳየነው አዴ ማለት ይታለም ማለት ነው ኦቦ ማለት ደግሞ ጋሼ ማለት ነው ያንን በፊት አይተናል ወደ ኋላ ሄዳችሁ አከም ጉርባ ለስ ፎርማል ነው አከም ጉርባ አይተናል ይሄንን በባለፈው ቪዲዮ ጉርባ ለወጣት ልጅ ነው እንደዚህ ስንጠይቅ በሰላም ከሆነ ችግር የለውም በጥል ከሆነ ትልቅ ጦርነት ነው የሚሆነው ማለት ነው አከምንታላ ለሰም ከጉርባ ጋር አከም ጀረና ለብዙ ሰው ለከሁለት በላይ የሚሆን አጠያየቅ ነው አከም ጀረና ኦኬ አንዳንዴ ከኮንቴክስት ውጪም ጀረናን መጠቀም ይቻላል I don't know like እንዴት ናችሁ ምን ይያላችሁ ነው እናንተ እንዴት ይያላችሁ ነው ወደ ለአንድ ሰውም ልንጠቀም እንችላለን ግን ለሪስፔክትፉሊ ማለት ነው ግን ሞር ለብዙ ሰው የምንጠቀምበት ከዚህ ጋር ተመሳሳይ የሆኑት እነዚህ ናቸው እዛ ጋር ብያቸዋለሁ ሰው ነጋን በፈያ ተክተን ማለት እንችላለን በተጨማሪ ይሄንን በፈያ ወይም በነጋ ለይተን መጨመር ተክተን ጥያቄዎችን መጠየቅ እንችላለን ማለት እነዚህ ከታች ያሉት እንደምታዩት ምላሾች ናቸው ይሄ የላኞቹ ጥያቄዎች ሲሆኑ የታችኞቹ አገር ሰላም ነው ብይ ነጋዳ ማቲን ነጋዳ ጆሌን ነጋዳ ብለን መልስ እንሰጣለን ለምንጠይቀን ሰው ማለት ነው በኢንፎርማል ቶክ ብይ ነጋዳ ብይ ማቲን ነጋዳ ማቲን ብለን መናገር እንችላለን ቤተሰብ ሰላም ነው ቤተሰብ ብለን እንደምንናገር ሰላም ናቸው ልጆች ሪቨርስ አድርገን እንደምንናገር እነዚህም ጋር ነጋዳ ጆሌን ነጋዳ ማቲን ነጋዳ ማቲን ብለን መናገር እንችላለን በኮሙኒኬሽን ውስጥ ትርጉም ለውጥ አይኖረውም ለማለት ፈልጌ ነው ኦኬ በእነዚህ ላይ ተመርኩዘው ጥያቄ ጠይቃቸዋለሁ ጥያቄውን ገለቶሚ አዴ ምን ማለት ነው ገለቶሚ አዴ አመሰግናለሁ እህቴ አመሰግናለሁ እትዬ መጣው አክስቴ የትኛው ነው ትክክል መልሱን መልሱ ያዘውን ፊደል ኮሜንት ላይ ጻፉልኝ ይሄኛውን ቪዲዮና በቤተሰብ ላይ ስንማር የነበረው ተከታታይ ቪዲዮዎች እና ትምህርቶች እዚህ ላይ ያልቃል የሚቀጥለው ርዕስ ይቀጥላል ጥያቄ ካላችሁ ጠይቁ በተቻለኝ መጠን በአጭር ጊዜ ውስጥ መልስ ልሰጣችሁ እሞክራለሁ ከኔ ጋር ስለነበራችሁ አመሰግናለሁ መልካም ጊዜ ሰላም